ይሁን። እግዚአብሔር ይህንን ቀን ስለሰጠን በዚህ ቀን ደግሞ በፊቱ እንድንሆን ቃሉን እንድናነብ እንድናጠና ስለረዳን እግዚአብሔር ይባረክ። ዛሬ የማካፍላችሁ ክፍል አንደኛ ዮሐንስ ምዕራፍ 5 እስከ 10 ድረስ ያለውን አነብና እንነጋገራለን። ከእርሱ የሰማናት ለእናንተ የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድ ከቶ የለም የምትል ይህች ናት። ከእርሱ ጋር ህብረት አለን ብንል በጨለማ ብንመላለስ እንዋሻለን፣ እውነትንም አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ኃጢአት የለብንም ብንል ራሳችን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊል ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአትን አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም ይላል። በክፍሉ እንደምናየው ማለት ነው እንግዲህ እንዳነበብነው የመጽሐፍ ቅዱስ ክፍሉ ይሄ ነው። አንደኛ ዮሐንስን ያነበብነው። እግዚአብሔር ጻድቅ አምላክ ነው፣ እውነተኛ አምላክ ነው፣ ቅዱስ ነው። እንደገና ደግሞ እኛ ደግሞ ኃጢአተኞች ነን። በኃጢአት ከወደቅንበት ጊዜ ጀምሮ አዳምና ሔዋን ከሳቱበት ዘመን ጀምሮ እኛ ኃጢአተኞች ነን። እግዚአብሔር ይህንን የሰራነውን በደል በመስዋዕት ላይክ ዘሌዋውያን ላይ ታዩ እንደሆነ የሚቃጠል መስዋዕት፣ የበደል መስዋዕት፣ የሚወዘወዝ መስዋዕት፣ የእህል መስዋዕት እንደዛ አድርጎ እግዚአብሔር ሰዎችን ወደሱ ለማቅረብ ጥረት አድርጓል በወቅቱ። ነገር ግን የሰው ልጅ በዛ መጽናት አልቻለም። በሕግ ስርዓት ኃጢአታቸውን በመናዘዝ ተመልሰው ኃጢአት ውስጥ ነበር የምንገኝ ማለት ነው። እና ስጋ ስለለበስን ብዙ ጊዜ የስጋ ነገር ነው የሚጎትተን፣ የዚህ ዓለም ነገር እና ጌታ ኢየሱስ ክርስቶስ ወደዚህ ምድር መጥቶ ለሰው ልጆች እንዲሞት በሶስተኛው ቀን ተነስቶ ወደ አባቱ እንዲያርግ ሆነ። እግዚአብሔርና ሰውን ለማስታረቅ መካከል ላይ የገባው ማን ነው? ክርስቶስ ኢየሱስ ነው። ክርስቶስ ኢየሱስ በእኛና በእግዚአብሔር መካከል ገብቶ አስታርቆናል። በሞቱ አስታርቆናል። ዋጋ ከፍሎ ደም አፍሶ ደሙ ፈሶ አስታርቆናል። ታዩ እንደሆነ ብዙ የመጽሐፍ ቅዱስ ክፍሎች ስለ ክርስቶስ ምጽአት የሚናገሩ ናቸው። እግዚአብሔር አብርሃምን መስዋዕት አድርገህ አቅርብልኝ ልጅህን ሲለው አብርሃም ባቀረበበት ጊዜ እግዚአብሔር ግን ሌላ የአዲስ ኪዳን በግን ነው ያዘጋጀለት። ያ ምንድን ነው ስናየው ክርስቶስ እንደሚመጣ በእኛ ቦታ መስዋዕት እንደሚሆን በእኛ ቦታ ዋጋ እንደሚከፍል የሚናገር ብዙ ክፍሎች አሉ። ብዙ እንደ ምሳሌ የተሰሩ እና መጽሐፍ ቅዱስ ላይ የበጉና የኮርማዎች ደም እኛን ሊያነጹን አልቻሉም። ስለዚህ ክርስቶስ ኢየሱስ አንድ ጊዜ መጥቶ የእኛን የኃጢአት ዋጋ ከፍሎ ማዳን ነበረበት። ስለዚህ ጌታ ኢየሱስ ክርስቶስ መጥቶ በመስቀል ላይ ሞተ። ከሱ በኋላ በደሙ የሆነ ስርየትን አገኘን እና መጽሐፍ ቅዱስ እዚህ ክፍል ላይ ኃጢአት የለብንም ብንል እንዋሻለን፣ ኃጢአተኞች ነን። ዕለት ዕለት ንስሐ የሚገባን ኃጢአተኞች ነን። ዕለት ዕለት በንስሐ በእግዚአብሔር ፊት መቆም የሚገባን ኃጢአተኞች ነን። እኛ ጽድቅ የሚባል ነገር የለንም። ጽድቃችን የመርገም ጨርቅ ነው ይላል መጽሐፍ ቅዱስ። ጽድቃችን ክርስቶስ ኢየሱስ ብቻ ነው። እሱን በማመን እሱ በመስቀል ላይ በሰራው ስራ በማመን ለእኔ ኃጢአት ነው የሞተልኝ ብሎ በማመን ህይወትን እናገኛለን፣ ደህንነትን እናገኛለን፣ ንስሐን እናገኛለን። ሰው በቅድስና ለመኖር የሚችለው በመንፈስ ቅዱስ አይደለም። በራሳችን የምንችለው ምንም ጉዳይ የለም። እግዚአብሔርን በመማፀን በፊቱ በመሆን ቃሉን በማጥናት በቃሉ እውነት ላይ በመደገፍ በመጸለይ መንፈስ ቅዱስ ይረዳናል። መንፈስ ቅዱስ ሲረዳን ብቻ ነው እኛ ለእግዚአብሔር ተቀድሰን መኖር የምንችለው። ያለ መንፈስ ቅዱስ እርዳታ አንችልም። መንፈስ ቅዱስ ደግሞ በእኛ ውስጥ በሆነ ጊዜ ስለ ኃጢአት ይወቅሰናል፣ ስለ ጽድቅ ይነግረናል። ክርስቶስ ኢየሱስ በሱ በኩል እንደጸደቅን ይናገራል። ስለዚህ ወገኖቼ ዕለት ዕለት ንስሐ የሚያስፈልገን ኃጢአተኞች ነን። ዕለት ዕለት በእግዚአብሔር ፊት መቅረብ ያለብን በደለኞች ነን። ዕለት ዕለት ራሳችንን ሕያውና ቅዱስ መስዋዕት አድርገን በእግዚአብሔር ፊት ማቅረብ አለብን።
እንደዛ እየሆን እየተቀደስን ጌታ ይመጣል ወይ እኛ ወደ እሱ እንሄዳለን? ስለዚህ መጽሐፍ ቅዱስ ሊያስረዳን የሚፈልገው የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። የሚቀር ኃጢአት የለም። ይሄኛውን አያነጻውም፣ ይሄኛውን ሁሉን ያነጻል። እግዚአብሔር ያነጻል። ወደፊቱ ብቻ በንስሐ በፍርሃት በመንቀጥቀጥ በፊቱ ስንቀርብ እግዚአብሔር ንስሐችንን ሰምቶ ምሕረት ያደርግልናል። ስለዚህ ዛሬ የልጁ የኢየሱስ ክርስቶስ ደም በህይወታችን ጽዳትን ስለሚያደርግ ክሊን ስለሚያደርገን በእግዚአብሔር ፊት የተቀደስን ሰዎች ስለሚያደርገን ዘወትር በፊቱ በመቅረብ ጌታ ሆይ ንስሐ በመግባት ማረን ማለት ይጠበቅብናል። ኢሳያስ ጌታ እግዚአብሔርን ባየ ጊዜ እኔ የጠፋው ሰው ነኝ አለ። እስከ ምዕራፍ 6 እኮ ኢሳያስ ትንቢት ሲናገር ነበር፣ ነብይ ነበር። ግን እግዚአብሔርን ባየው ጊዜ የእግዚአብሔር ቅድስና እና የራሱን ሲያየው በጣም ቅዱስ ስለሆነ እግዚአብሔር ኃጢአተኛነቱን አሳየው። ዛሬ ወገኖቼ እለት ዕለት ንስሐ እንዳንገባ የሚከለክለን ነገር ካለ ችግር አለ ማለት ነው። መንፈስ ቅዱስ እለት ዕለት ነው የሚወቅሰን። የሆነ ነገር ስናደርግ ተመለሱ ይለናል። ይሄ ደግሞ ስለሆነ ደስተኞች ልንሆን ይገባናል። በኃጢአት ላይ ለጥ እንዳንል፣ እዛው ተጨማልቀን እንዳንቀር፣ ልባችን እንዳይደነድን እግዚአብሔር ያንን ሲያደርግ በህይወታችን መታደል ነው። ስለዚህ ወገን ዛሬ እግዚአብሔር አምላክ በሰጠን በዚህ እድል መጠቀም አለብን። ንስሐ ዕለት ዕለት መግባት አለብን። መንፈስ ቅዱስ ደግሞ እንዲረዳን መጋበዝ አለብን። ጌታ ኢየሱስ ይባርካችሁ። ተባረኩ። እግዚአብሔር አባታችን ሆይ በእውነት እንድትረዳን ያለ አንተ መንፈስ እኛ በራሳችን መቆም የማንችል ደካሞች ነን። በእውነት የኔንም የእህቶቼንም ወንድሞቼንም የአባቴ እናቶቼንም በደልና ኃጢአት ይቅር እንድትለን እለምንሃለሁ። እግዚአብሔር ሆይ ምሕረትን እንጂ መስዋዕትን አልወድም ብለሃል። በኢየሱስ ክርስቶስ ክቡር ደም ጠበን። ጌታ ሆይ በመንፈስህ ደግሞ ሳለን። መንፈስህን ሙላብን ጌታ ሆይ ቃልህን እንድናቅ እንድናስተውል በኢየሱስ ስም አሜን። ጌታ ይባርካችሁ። ፎሎ አድርጉኝ፣ ሰብስክራይብ አድርጉኝ። ለሌላ ሰው ይጠቀማል ብላችሁ ካሰባችሁ ቃሉን ሼር አድርጉት። ተባረኩ። እግዚአብሔር ይባርካችሁ። ስለምትከታተሉኝ ተባረኩ።